ሰላም ጤና ይስጥልኝ። ሰላም ብያለሁ። መተናል እንግዲህ ዛሬ ደግሞ እስቲ አንዳንድ ነገር እንበል። በመጀመሪያ ዛሬ እውነት ከልብ ላደንቀው የምፈልግ ሰው አለ። ወድጄ ሳልፈልግ ላደንቀው የተገደድኩት ሰው አለ። እሱም ጀዋር ነው። እውነት በቃ አደንቃለሁ። ወንድ 45 ሚሊዮን or 40 ሚሊዮን የሚያክል ህዝብን በአንድ ላፕቶፕ መምራት መቻል ያው ወንድ ልጅ መደናነቅ ሳለበት አደንቃለሁ። በጣም ወንድ ነህ። ካቱም ኔትወርክ ይዘህ ይሄን ህዝብ መምራት ከቻልክ በአካል ደግሞ ምን ልትፈጥር እንደምትችል ሳስበው አደንቃለሁ። ስለዚህ ጠንካራ ጎን ማነቅ እንዳለብኝ ላደንቅ ወድጃለሁና ጀዋር ወንድ ነህ። ግን ወንድ ይሆንከው ወንድ ስለጠፋ ሳይሆን ሴት ስለበዛ ነው። ሴት ስለበዛ ስለ በጾታ ንቅናው ሳይሆን አንተን ኃይል ያጣ ሰው ስለጠፋ ነው። አንተ ወንድ ልትሆን ይቻልከው፣ አንተ ጀግና ልትባል ይቻልከው እዚህ ጀግና ስለጠፋ ነው። በቃ ሞተናል። እንደሚገባው ትክክል ነው። የለንም እኛ ትናንትና እንኳንበት የጀርባው ቆመን በድፍረት በወኔ በደስታ የምንታገልለት ያዲግ ዛሬ ተፈልፍሶ በመሐዴት የገቡ ምድረለክስክስ በፈጠረው ወጥብሻ ያው ዛሬ ተበቀል የማንም መፈንጫው እየሆነ ያለውና ወንድ አንተ ወንድ በመሆነ አደንቃለሁ። ሌላው ራስ የፈጠርከው ያዲግ የፈጠርከው ራስ ህገ መንግስት ራስ እየጣስክ ያለው እነዚህ ያሰርካቸው ሰዎች ትናንትና ህገ መንግስቱን ጥሰዋል ብለህ ነው ዛሬ የፈታህበት ምክንያት ደግሞ ምንድነው? አላውቅም። ማንም ሰው ቢታሰር ደንታ አይደለም። ማንም ሰው ቢታሰር ቢፈታ ደንታ አይደለም። የኔ ዋና ዓላማ የዚች ሀገር ሰላም፣ የዚች ሀገር ህልውና፣ የዚች ሀገር የህዝቦች ደህንነት መጠበቅን ብቻ ነው። ከሌ ተፈታ ከሌ ታሰረ በማንም በመታሰር ደስተኛ አይደለም። የሚጠቀመው ነገር የለም። ማንም በመፈታቱ ደግሞ የሚጠቀመው ነገር እንደውም ወገን ሲፈታ ደስ ይላል። ግንስ አንድ ሰው አንተ ያዲግ ይሄ ሁላ መሳሪያ ይዘህ ይሄ ሁላ ታንክ ይዘህ ይሄ ሁላ ህዝብ ይዘህ ይሄ ሁላ ሁሉ ነገር ይዘህ እንዴት አንድ ተራ እዚህ ግባል የማይባል ወመኔ ገመድ አፍ የሆነ ተራ ሰው እንዴት አንተን ያርበተበታል? ይሄ ያዲግ ይሄ ያዲግኛ ምን ሞተው ይሄኛ ሳልፈ ለእናንተ የምሰጠው አንድ ሰው ትዕዛዝ ሀገር መዘጋጀት አለበት፣ ወገን መታመስ አለበት፣ ህግ መጣስ አለበት። ይሄ ነው ያዲግ ለኛ እያስተማርን ያለው ይሄ ለኛ ለያዲግ መስዋዕትነት የምንከፍለው። እንዴት አንድ ግለሰብ ከአሜሪካ ጋር ያላችሁ ግንኙነት ምንድነው? ወይ ደግሞ የእናንተ እጅ ካለበት ነገሩን ለምንድን ነው የምታስገድሉኛስ? ለምንድን ነው የምታስተቆሉት? ለምንድን ነው ከሌላው ህዝብ ጋር እንደንጣላና እንደንጣላ የምታደርጉት? ለምንድን ነው? ግልጹን ነገሩን በቃ ምንድን ነው ያዲግ ውስጥ የገባው ምድረ ቡቅባቃ ፈሪ ሽንታም በሙሉ ትጭ ይሄን ነው ያዲግ ቢመደገፈው ያዲግ እኮ ወንድ ነው። ያዲግ እኮ ያስተማረን እኮ ወንድነት ነው። ያዲግ እኮ ያስተማረን ስርዓት ነው። ያዲግ እኮ መከባበር ነው። ያዲግ እኮ ያስተማረን እኮ ህግ የበላይነት ነው። 40 ማይሞላ ተራይ ወመኔ መንገድ ይዘጋል። በአንድ ማይረባ ገመዳፍ ምንነቱ የማይታወቅ ሰው አገር ታመሳለች። ለምን ከቻልክ በስርዓቱ አስተዳደር ካርታክ ውርድ የለም። በቃ ስጠን መሳሪያውን ለኛ
ስጠን ምን አጥፎና አንጥፋለን እኛን ከመነጠፍ ካለብን እንነጠፋለን ስርዓቱ መጠበቅ አለበት ወይ መለስ ጀግና ነበር ጀግና ወንድ ነበር ስንቱን ነበር አንጥፎ የነበረው ማንንም አባቱ አፉን አይከፍትም ነበር ሁሉ ስርዓት ባለው መልኩ ነበር ሄደ የነበረው ስርዓት መጮህ ያለበት ሰው ራሱ ስርዓት ባለው መልኩ ነበር ይጮህ የነበረው ላንተ ብለን ምን ሞተው ያድግ አሁን እኮ ይቀርኮ ሰፈር ውስጥ ያለ ዶሮና ከብትና በሬ ታሰረ መፍታት ነው ና እኛ ጋር ምን ጀርባ የታሰረ ነበር ያለ ናና ፍታ ወቃ እሱ ነው ይቀር ሌላ ምንም ይቀር ነገር የለም በቃ ይሄ ነው ስለዚህ እኛም ሁላችንም ራሳችንን ማስከበር አለበት እኛም ራሳችንን እናስከብራለን ከዚህ በኋላ ማንንም አፉ ሊከፍትብን አንፈልግም ማንንም ህይወት አንድ ናቸው ሁለት ያልሞትም ሶስት ያልሞትም አራት ያልሞትም አንድ የምንሞተው እርግጠኛ ነኝ ቤት ውስጥ ቁጭ ብዬ ቻዲ ከሚገደል መንገድ ላይ ተጋሪ በሞት 10,000 ጊዜ መጣዋለሁ ወይኔ መለስ ወይ ጆሃር ወንድ ጆሃር ወንድነ ብቻ ለተሰኒ ብራራሞ ወንድ አንተ ለንጮንጋ ያአላ አባኩ ያልብራ ሶማሌ ወንድንኩ ግን ወንድ ስለሆንክ አይደለም ጆሃር እውነት ደጋግሜ እነግራለሁ ጆሃር አንተ ወንድ ሆንከው ወንድ ስለሆንክ አይደለም እዚህ ሁሉ ወንዱ ስለተኮራሸ ነው ለዲሞክራሲ ለሰላም ለፍትህ ለሀገር ወደ ዘላማን ለነዚህ ሲባል ሁሉ ቸቷል ምህረት ተደርጎ ሲፈታ እኛ አራረመን አምላኬ ሆይ ወይኔ ሀገሬ ብቻ ምንም አረጋችሁም ብቻዬንማ እወጣው ነበር ወኔ ይሄ ነው ሀገር ማለት ስለዚህ ነገ ማንኛውም በቃ ይሄ ያ ስንት ሺህ ህዝብ ህይወቱን አጥቶ ያ ህዝብ አጥንቱን ደም የመሰረተው የገነባው ዲሞክራሲና ህገ መንግስት ይሄ ነው መጨረሻው የማንም ቅርብ ገቢው አገር ባሻጉት ተመራ ወሪድ ማአላ ባኩ ያብራሱ ማለት ሄድ ከዚህ እንዴ ጆሃር አደረተምስ አንድ ገዳይ ጥፋ ሺህ ገዳይ ቁጭ ብሎ ቤት ውስጥ አንድ ገዳይ ጥፋ ለአሜሪካ ሄዶስ ብትን የሚያደርገው ጥፋ ብትን የሚያደርገው በእናትህ ፓስፖርት ስጠኝ እኔ ወጥቼም አልፈልገውም ለዚህ ሀገር ሰላም እሱ ሞት ካለበት ነው ነቀሰ ካለበት አጥፍቼው እጠፋለሁ ከዛ በኋላ እናስወግደኝ ግደለኝ መኖርም አልፈልግም ሀገሬ ግን እንደዚህ ትሆን ማየት አልፈልግም ሀገሬ ስትዋረድ ማየት አልፈልግም አሁን ከውርደትም በላይ ውርደት ናት ሀገር በጆሃር ይጫወታል ሀገር በቃ ጌም ሆናል የጆሃር ጌም ሆናለች እንደዚህ ገና ታርጉ መንገድ ዝጉ ምን አትበሉ ሽንት ቤት አትግቡ ምን አት ሆሆይ ወይኔ አምላኬ ይታልያው ላይ ያድግ ወኔ ጀግንነት አንበሳነት ይታለ
ሸምበቆ ነው እንደ የተሸከምከው? በ90 ዓመትና በ150 ዓመት ሽማግሌ ነው እናንተ የምትለካው። ሀገር እኮ የተደፈረች ነው። ወገን እኮ የታመሰ ያለው 78 9 የጠገበ ወጣት እንደዚህ የጠገበ ወጣት ነው እኮ ሀገር እያመሰ ያለው። 9 ወጣት ረበሸ ማለት እኮ የኢትዮጵያ ወጣት ሁሉ ረበሸ ማለት አይደለም። እንዴ በስመ አብ ፈንጩባት ወይ አገሬ ኢትዮጵያ በኔትወርክ ምርጫዎች አለች። ጣሊያን ያውላ ቦምባ ወርዶባት ምን የሚያደርጋት በጆ 60 ሜጋባይት በሞላ ኢንተርኔት አገር ይታረስ ወድ ዛለማኒ አራናዳል እኔ በቃ ሁሉ ማስጠብቶኛል። ከዚህ በኋላ ያድግ ደጋፊ ማለት መሆን የምችልም አይመስለኝም። ምክንያቱም ምንም ይሄ ብዬ ለሱ ወገሬን ገትር የምትምልበትን ነገር እሱ ያጣው ነው። ማን ብዬስ ንገረኝ? ጥንካሬን ካላሳየኝ፣ ተስፋን ካላሳየኝ፣ ወኔውን ካላሳየኝ ምንድን ነው? ሀገር ማለት እኮ እንትን ብቻ አይደለም፣ ብሔር ብቻ አይደለም። ሀገር ማለት ህዝብ ነው። ሀገር ማለት ስርዓት ነው፣ ዲሞክራሲ ነው። ስለዚህ የማንም ከብት መፈንጫ መሆን አንፈልግም። ትክክል በሆነ መንገድ ስርዓት ባለው መንገድ መምራት የምትችል ከሆነ ሀገሩን ስርዓት ባለው መልኩ ምራ። ማትችል ከሆነ ውረድልን። ወይ እኛ እንነግሳለን ወይ እነሱ ይነግሳሉ እንጂ የጀዋር መጫወቻ መሆን አንችልም። ምን ሲታ ቆጥለው አናናናና ያለ ነገር ቢማ ነው ሲያገር ተስፋ ያው ሲጀምር እግዚአብሔር ይመስገን ፈጣሪ አገራችንን ባርኳታል። የማንም እንትን ማአችን ቢሆን ለአንድ ቀን ቢሆን ስለምንድን ነው አገሬ ስጋት ውስጥ የሚገባው? ለምንድን ነው ህዝባችን በስጋት የሚያድረው? ለምን ስንት አቅመ ደካማ 280 ብር ተሳፍሮ አውቶቡስ መንገድ ተዘግቶበት በማያውቀው ሀገር ስፓልት ላይ የተኛ አይደል ያለው? ለምን? ይሄ ማለት ህዝባዊነት፣ ይሄ ነው ህዝብ ማለት። 260 ብር ይዞ ተሳፍሮ ምሳውን መብላት ያልቻለ ሰው 3 ቀን 4 ቀን መንገድ ላይ አይደል? ይሄ ነው መንግስት ማለት። ከሀገር ይታወቃል እንጂ ወታች ይወርድ ነው ያድግ ማረግ የምትችለው ነገር አድርግ። ማረግ የማትችል ከሆነ ግን ዞር በል። ወይ እኛ ሞታለን ወይ ሰላም እንኖራለን።